ክርስትና ይጣፋል ምናምን እያልክ አይደል እንዴ? ክርስትና ጠፍቶ እስልምና ሲኖር እናያለን። እሺ አውጭሽ ታውጫለሽ ማስረጃ በእንግድነት ታውጫለሽ ማስረጃ ምንድን ነው የማስረጃ ያልከውን ነው? የአረብ ክርስቲያኖች ቲክቶክ ላይ እኮ ነው የምታወራው፣ ሁሉም ያውቃል። ቁርአን 9 ቁጥር 30 አይ ጥያቄህና ለመልስልህ። እሺ ዝም ብለህ አንብብልኝና እዛ በኋላ ነገር አለው ችግር የለም። እንደውቃለን አንብበል። ጥያቄህን ጠይቀን ነው ገናችን ጥያቄህን ጠይቀን እንመልስልህ። 8 ቁጥር 30 ምን ይላል? አይሁዶችና ክርስቲያኖች ሃይማኖት አስቀያሪ ናቸውና ተዋጋቸው ይላቸዋል። ሃይማኖት አስቀያሪ ናቸውና ተዋጋቸው። ቁጥር ስንት ላይ ነው እንደሰው? ቁርአን 9 ቁጥር 30 ቁርአን 8 ቁጥር 60 ደግሞ ምን ይላል? እስላም ያልሆኑትን ሁሉ ታሸብሩ ዘንድ የጦር መሳሪያችሁን አጠቃቀም ልሞዱ ይላቸዋል። 30 ምንድን ነው ያልከው ቅድም? መጀመሪያ ቁርአን 8 ቁጥር 30 ምን ይላል? እስላም ያልሆኑትን ሁሉ ታሸብሩ ዘንድ የጦር መሳሪያችሁን አጠቃቀም ልሞዱ ይላቸዋል። ወላሂ ነው ወረቀት ይዘናል ያረበከ ያለው እንዳትዋሽ። ወረቀት አይደለም ገብተህ አንብብ አሳየኝ። ገምጥለው እዚህ አንተ ማን እስኪ ቁርአን እያነበብኩ ነው አሁን ብለህ ማን አንተ ቁርአን ነው አሁን እያነበብኩ ያለሁት ብለህ ማለት እስኪ ምን ብዬ ነው የምምልልህ? ወላሂ ስለማን እኔ ሙስሊሞች ጋር ሙስሊም አይደሉም እኮ። እሺ ለማንኛውም ጽፈህ ነው ግን እንደዛ ምን የለም ወገናችን። እሺ ቁርአን 9 ቁጥር 123 ጎረቤታችሁ ያልሆኑትን ሃይማኖት ተከታትላችሁ ተፋለማቸው ይላቸዋል። እሺ ጥያቄዎችን ጠይቁ። ቁርአን 22 ቁጥር 19 ደግሞ እስላም ያልሆኑትን ስትቆጡ ቋዳቸውን በእሳት አቃጥሉ፣ ስጋቸውን በብረትን ወርመጥ ቦጭቁ ይላቸዋል። ስንት ላይ ከፈልቃ ስንት ላይ ያሁኑ ስንት ላይ ነው ያለው? ግን እኔ የምመክርህ ምንም የሚያውቁትን መጽሐፍን ያላነበቡ እያስገባህ ግራ አታጋባቸው። አንተ አንብበዋልሽ? አይ እየሳምኩት ነው። እሺ እንደሱ ከሆነ ስንት አምላክ ነው የምታመልከው? እኔ የጠየቅኩህን መልስልኝ። ዝም ብለህ ወደ ግራ ወደ ቀኝ አትበል። መጀመሪያ የጠየቅኩህን መልስልኝ። መቼ ጠየቅከን? ዝም ብለህ ጥቅስ አነበብክ እኮ ገናችን። ለዛም የሌለ ጥቅስ ነው እያነበብክ ያለኸው እያልኩ እኮ ገብተህ አንብብ። የቱ ጋር ልግባ? ቁርአን 9 ቁጥር 30 ግባ። 9:30 ምን ይላል ነው ያልከኝ? አይሁዶችና ክርስቲያኖች ሃይማኖት አስቀያሪ ናቸውና ተዋጋቸው ይላል። እሺ ቁርአን 9:30 አይሁዶችና ክርስቲያኖች ሃይማኖት አስቀያሪ ናቸውና ግደሏቸው ይላል እያለን ነው። ተዋጋቸው ግደል አይደለም። 9:30 በል አይሁድና ክርስቲያን ሃይማኖት አስቀያሪ ናቸው የሚለው ቃል የቱ ጋር ነው ያለው? ያው 9:30 አንብብ። የት አለ? ያው 9:30 ሱራ እኮ ነው ይሄ፣ ቁርአን አይደለም። ሱራ አላልኩህም እኔ ቁርአን ነው ያልኩህ እኮ። ቁርአን እኮ ነው ወገናችን። እንደዚህ ግራ አታጋባችሁ። ምንም የሚያውቁትን ያው ቅዱስ ሱራ ከታች ሱራ 9 ነው የሚል ያለ። ቁርአን ማው የእናንተ የጻፋችሁት ግራ ለመጋባት መጽሐፍ ነው። ግራ ለመጋባት ቁርአን ነው። ያው ቁርአን ነው። አብሽር 9:30 እንደዛ ይላል። ግን አንተ ያልከው ቃል እዚህ ጋር የለም። ቁጥሩ ሱራ ነው የሚለው። ቀይር አውጣ። ቁርአን የሚሉን እንደ ከቁጥሩ ጋር አውጣ። ወይኔ በላቸው። የኛ እኮ በላቸው አይደለም። የኛ አሁን መጽሐፍ ቅዱስ ብሎ ኦሪት ዘፍጥረት አለ። እሻት በላቸው ይቅርታ በላቸው። ኤርሚያስ አለ። ግን ላዩ መጽሐፍ ቅዱስ ይላል። የእናንተ ድማ ቁርአን ነው ያልኩህ። ከቁርአን ግባ። እሺ ወይኔ በላቸው ያልኩት ተሳስቼ ነው። ይቅርታ ወይኔ አትበላቸው ብያለሁ። እሺ ይሄ ምን ላይ ነው የምገባው? አንተ እሺ ከፍተህ አንተ የምታሳየውን እሺ ከፍተህ አሳየኝ። ክፈት ያማ
እኔ አልከፍትም። ዝም ብለህ ከፍተህ አሳየኝ። አንተ ካንተ ነው የምፈልገው። እኔማ እያየሁት አይደለ እኮ ስለ አሳየን ችግር እኔ የምፈልግ አፋችን አስይዘን እኛ ሙስሊሞችን አሁን ገብታል። አሳየን ክፈተው። ብራዘር ገብተህ አሳየኝ። ካንተ መጽሐፍ ነው የምፈልገው። ከእኔማ አይቼ እየጠየኩ ነው። አሁን ካንተ አስወጣና እኔ አንድ ስልክ ስላለኝ ይሁዴ ቁብጠላ ስለጋ ሰማይና ምድሩ ሲዞርብኝ ነጋ። ሱራ ነው። ሰላም አለይኩም። ሰላም ወራህመቱላህ። ሰላም ነው። ያ ጥያቄ ነበረኝ ለመጠየቅ ፈልጌ ነበር። እሺ ጠይቅ። ያለፈው አመት ረመዳን ማለት ነው፣ ይሄኛው ሳይሆን ያለፈው አመት ረመዳን ላይ ነፍሰ ጡር ነበርኩኝና በጣም ከባድ እርግዝና ነበረኝ። ማለት በጣም ከባድ እርግዝና፣ በጣም ማስመለስ ያለው ከባድ እርግዝና ነበረኝ እና ጾም ለመጾም ሞከርኩኝ 7 ቀን ምናምን ማለት ነው። እና ስጾም ደግሞ በጣም ግፊቴ ይወርዳል እና በሐኪም ፈታውኝና የቀረውን አፈጠርኩኝና ጾምኩኝ። ማነው አፈጠርኩኝ። ከዛ ደግሞ በአሁኑ ረመዳን ደግሞ ወልጄ 2 ወር ነበርኩኝ እና የአሁኑ ረመዳን ጾምኩኝ የቻልኩትን ማለት ነው። ሙሉ ጨርሻለሁ፣ ቀዳም ከፍያለሁ። እና የባለፈውን አመት እንዴት ነው የማደርገው? ቀዳውንም አልከፈልኩም። እርግዝናዬ መጥቶ እዚህኛው ረመዳን ድረስ ነው የነበረው። እሺ አንድ ሰው የረመዳን ቀዷ ያለበት ያን ቀዷ ሳያወጣ ቀጣዩ ረመዳን ከገባበት ያለምንም ምክንያት ከሆነ እስከ ቀጣዩ ረመዳን ድረስ በመሳነፍ ምክንያት ያሳለፈው ይሄ ሰውዬ ቀዷም ከፋራም ግድ ይለዋል ስላለፈው ረመዳን። በምክንያት ከሆነ ግን ከእስከ ቀጣዩ ዓመት ድረስ ቀዷ የሚያወጣበት ጊዜ ሳያገኝ ቀርቶ ሳይመቻችላት ቀርቶ አሳማኝ የሆነ ምክንያት ከሆነ ቀዷ ብቻ ነው የሚጠበቅበት። ስለዚህ ስላለፈው ረመዳን አይ እሺ ስለዚህ ቀዷ ነው የምከፍለው ማለት ነው። አሁን ያለፈውን አመት በዚህ አመት ቀዷ መክፈል እችላለሁ ማለት ከፋራ የለብኝም። ቀጣዩ ረመዳን እስኪመጣ ድረስ ያሳለፍሽው በምክንያት ነው። ቀዷ የምታወጭበት ጊዜ አላገኘሽም፣ አልተመቻቸልሽም ነበር ወይስ አዎ አልወለድኩም ነበር እስከዛ ድረስ። ይሄኛው ረመዳን ሲመጣ ነው ሲቀረብ ነው የወለድኩት። ስለዚህ ጊዜ አላገኘሽም ለመጾም፣ አልተመቻቸልሽም። አላገኘውም። እንደሱ ከሆነ ቀዷ ብቻ ነው የምታወጭው። الله بسورة البقرة عليه الصلاة والسلام يتناقر من على فمن كان منكم مريضا أو على سفر فعدة من أيام أخرى كأن أنت بزون قد يتعامل مكان لا وينم دقمو جزورا يار لمسافر هنا سوكار لا نزين كناتوش بليلا جزي كترو يصوم بره سلزين نزين كناتوش كترش بزون بشارة متبقلش ሌላ ጥያቄ ደግሞ ያለኝ እንትን ምንድነው ሐቂቃ ስናወጣ ለምሳሌ ከመጀመሪያ ልጅ ላይ ባለማወቅ ወንድ ነበርና አንድ ፍየል ብቻ ነው ያረድነው። የሁለተኛ ልጅ ደግሞ ሴት ነበረች እና እንደዚሁ በቃ አልተሟላለንም፣ ማግኘት ማድረግ አልቻልንም፣ አላደረግንም። ስለዚህ አሁን የሁለቱን ልጆች አንዳንድ ፍየል ማድረግ እችላለሁ በሌላ ጊዜ ጠብቄ ባገኘው ሰዓት። እሺ አመሰግናለሁ። ጥያቄ ያለ ይቀጥል። እሺ ፍጹ ሰላም እንደምን ሰላም ነው አለ። ጥያቄ መጠየቅ ይቻላል ወይስ እናንተ ጠይቃችሁኝ መመለስ ይቻላል? በስ ይላል። እሺ እኔ በመጠየቅ ልጀምር። ጠይቅ። እስልምና መቼ ተጀመረ ብለህ ታስባለህ? አምላክ አላህ ሱብሓነሁ ወተዓላ ዘንድ የተደነገገ መለኮታዊ ሃይማኖት ነው። ከመጀመሪያው ነቢይ ከአዳም ይጀምራል። አዳም የመጀመሪያው ነቢይ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ተጠይቀው ሁዘይፋ ብን ልየማን የተባለ ሰሃባ ጠየቃቸው። ሰአለ ሁዘይፋ ብን ልየማን ረዲየላሁ ዐንሁ ነቢ ሰለላሁ ዐለይሂ ወሰለም ቃለ ያ ረሱለላህ هل كان آدم نبيا؟ فقال له النبي صلى الله عليه وسلم نعم كان نبيا مكلما. أنت يا الله ملكتني هو آدم نبي نبرنا بنستيقاش أو مجمّرا نبي رسول آدم نبلو تناقروا لك الله سبحانه وتعالى في القرآن لي ولقد عهدنا إلى آدم من قبل محمد هو كأنت بفت إلى آدم كدابين ورجال الله يالي ناقرا يمجمّرا
አምላክ አላህ ሱብሓነሁ ወተዓላ ዘንድ የተመረጠው ነቢይ አዳም ነው። ثم اجتباه ربه فتاب عليه وهدى ከዚያም እኔ መረጥኩት ይላል አላህ ሱብሓነሁ ወተዓላ ከሰዎች የሚመርጠው መልእክተኛና ነቢያትን ነው። አላሁ የስጠፊ ሚነል መላኢከቲ ረሱለን ወሚነን ናስ እኔ አምላካችሁ አላህ ከሰዎችም ከመላእክትም መልእክተኞችን እመርጣለሁ አለ። አዳምንም መረጠ እያረክልኝ ረጅም ነገር ይወልድ። እሺ የመጀመሪያው ነቢይ አዳም ነው። እስልምናን ሃይማኖት ያስተማረው የመጀመሪያው ነቢይ አዳም ነው። እሺ ያ አዳም በምን መጽሐፍ ላይ ነው ያስተማረው? ከአምላክ አላህ ሱብሓነሁ ወተዓላ ዘንድ በሚገለጥለት ግልጸተ መለኮት አላህ ቃል በቃል ሲናገር ወደ አዳም ኪዳኔን አውርጃለሁ ይላል። የተጻፈ መጽሐፍ የለውም። እሺ መጽሐፍ የተጀመረው በማን ነው? ማነው ጽፎ በጽሁፍ መልክ ያስተላለፈልን? በየነቢያቱ ዘመን አላህ ሱብሓነሁ ወተዓላ በየጊዜው ይሰጣቸዋል። የተገለጹ አሉ፣ ያልተገለጹም አሉ። ከተገለጹ የተጻፉ መጽሐፍቶች ለምሳሌ ሱሑፍ ኢብራሂም ወሙሳ ከኢብራሂም ዓለይሂ ሰላም አላህ ሱብሓነሁ ወተዓላ ለእርሱ ሱሑፍ ሰጥቶት እንደነበር ይናገራል። ከዛሊክ ለሙሳ፣ ለመሲሁ፣ ለዳዊት እንዲሁም ለነቢዩ ሰለላሁ ዐለይሂ ወሰለም ለእነዚህ ነቢያቶች ተሰጥቷል። እጅ ላይ ያለ መጽሐፉ የሙሳ መጽሐፍ የሁሉም የሙሳ ብቻ ሳይሆን የአዳም መጽሐፍ አለ ከእጄ ላይ የሁሉም ነቢያት መጽሐፍ አለ ቁርአን ውስጥ ሁላቸው የአዳም መጽሐፍ ይመስል የአዳም መጽሐፍ ከአላህ ሱብሓነሁ ወተዓላ ዘንድ እስላምን የሚመራበት የሆነ መለኮታዊ ቃል የሰጠው የእርሱ ትምህርቶቹ በቁርአን ውስጥ ይገኛሉ። የአዳም፣ የአብርሃም፣ የሙሴ የሁላቸው አንማ በመሐመድ መልኩ ለመሐመድ የተሰጠው መጽሐፍ ነው። ከሱ በፊት ስላለን እያወራን ያለ ነው ቁርአን ድረስ። ስለዚህ አሁን በእጃችን ላይ እንዳለ ነገርኩህ። የሁሉም ነቢያት መጽሐፍት በእጃችን ላይ አለ። ያንን ብቻ ስፔሲፊክ አድርገን እናወራ። የሙሴ አለ? የሙሴ መጽሐፍ አለ በእጄ ላይ። አዎ በእጃችን ላይ አለ። ስንት መጽሐፍ ነው ያለው? ስንት መጽሐፍ ነው ያለው ሙሴ? አንድ መጽሐፍ ተውራት። አምስቱን ይሄ ዘጸአት፣ ዘዳግም ምናምን የያዘ ማን ነው? አምስት ነው ብሎ ይነገራል። አንተ ተጽፎ የተሰጠና ይሁዶች ሙሴ የተጻፈው ማስረጃ ምንድን ነው? ይሁዶች ማስረጃ ወጣ። ሙሴ እንደጻፈው ነው። ትልቁ ላይ ነክፈት እኮ አይሁዶች አምስት መጽሐፍ ነው ያላቸው የሙሴ ብለው የያዙት የአባታቸው እኮ ነው ለይሁዶች። ሙሴ እንደጻፈው ማስረጃ ወጣ። ትልቁ ላይ አድርግ ያለው ክፈት እኮ እነሱ ናቸው የነገሩን። የይሁድ መጽሐፍት እኮ ነው። ስለ ይሁድ የተናገሩበትን አሳየን። ችግር የለውም። ሙሴ እንደጻፈው የይሁድነት 39 መጽሐፍ አላቸው። እሱ አምስቱ የሙሴ መጽሐፍት ተብለው ከዘፍጥረት እስከ ዘጸአት ድረስ ያሉት አምስት መጽሐፍቶች አሉ። ለእኛም የሰጡ እነሱ ናቸው። ተቀበሉ። ይፈትና ሳይ አንተ የት አለ? ከፍታ ሳይ ሙሴ እንደጻፈው ያላ ትልቁ ላይ ነው። ዘፍጥረት፣ ክፈት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍ፣ ዘዳግም አምስት ጋር ነው ሙሴ እንደጻፈው የተቀመጠበት። እንዴት ነው ሙሴ እንደጻፈው ማስረጃ? ሙሴ እንደጻፈው ማስረጃ አንተ የሙሴ መጽሐፍት ምንድን ነው ያለህ ታዲያ? ወደ ማስረጃው ሄደ። አሁን ሙሴ ነው የጻፈው ብለኛል። ማስረጃ ሳየን ያላ ያንተን ተውራት አውጣልኝ መጀመሪያ። ተውራት አልከኝ አይደለ? እነዚህ ነው ያልኩ። ትልቁ ላይ ሆናል። ክፈትና አውጣ። ትልቁ ላይ ነህ። ማስረጃ ሳይ ወጀበታት ታወራም እዚህ ላይ መጣችሁ። ተረጋግተህ ስማ። እንዴ መረጋጋት ማለት ለተናገርከው ንግግር ማስረጃ ማሳየት ማለት ነው። አሳየ። ትልቁ ላይ ነህ እኮ ነው ያለሁት። ማስረጃ እየሰጠሁ አይደለም። የቱ ጋር ነው ሙሴ እንደጻፈው ማስረጃ? ተውራት ነው አልከኝ። ተውራት የሚባለው እነዚህ ነው ወይ ነው እያልኩ ያለሁት ነው ብለህ ደምድመህ እየተናገርክ ነው። ሙሴ ነው የጻፈው አልከኝ አይደለ? እኔ አንተ እጅ ከላይ ልል እንዴ ነው የሚደመድመው? ሙሴ አልጻፈውም። በአንተ አምስቱን ተውራት ብዬ ልለፍ ችግር የለውም። አልጻፈውም ብለህ ለፍ ችግር የለውም። እና ያንተን እናመጣዋለን። በጣም ጥሩ። ስለዚህ ምን አደረገ ይሄ ልጅ? የኔ ተውራት የሙሴ ለመሆኑ የራሱን ሚዛን አመጣልኝ። አምስቱን ተውራቶች ናቸው። አምስት ነው ማስረጃ ወፍ የለም ሙሴ አልጻፈውም ብሎ አመነ። መጨረሻ ሙሴ አልጻፈውም። ማስረጃ ችግር የለውም። ላንተ ተረጋግተህ አንተና አምጣውና ከዛ ይሄን እንሰጣለሁ። ያንተን አምጣ መጀመሪያ ሙሴ እንደጻፈው አሳየን። እየጠየቅኩህ እኮ ነው ያለሁት። የሙሴ ተውራት የምትላቸው አምስቱን መጽሐፍቶች ነው ወይ? የሙሴ ተብለን አይሁዶች የሰጡን አምስት መጽሐፍ አለ። እሱን ነው አይደለም ያልኩህ እኮ። ስለዚህ አሳየን። ሙሴ እንደጻፈው ማስረጃ አሳየንና እያየን እንደነድ በማስረጃ እንዲሆን ሁሉ ያስፈለገውን አይሁዶች ሰጡኝ፣ ተቀበልኩት። አይደለ አምስት መጽሐፍ ነው ብለው ሰጣህ አይደለም ያልኩት። ሙሴ እንደጻፈው ማስረጃ አሳየን የተባልከው ጽፎ ለኔ ጉዳይ አይደለም እኮ። አሁን እየጠየቅኩህ ያለሁት እነዚህን ነው ወይ የምትለኝ ነው አይደሉም ካልከኝ አንተ ነው የምታልፍበት ቦታ አይደለም የመጣኸው። እንደዛው ማስረጃህን አውጣና አሳየን። ማስረጃ አይሁዶች የሰጡን የሙሴ መጽሐፍት አምስት አለ። አንተ ይሄን ነው ወይ የምትለው ወይስ ሌላ ነው ያለህን ያልኩህ? አንተ እንዴት ነው የምትሰማው? አንተ በድፍረት እኮ እየነገርከን ነበር። ሙሴ ነው የጻፈው አልከን።
ማስረጃ ታስቀምጣለህ ወይ? አይሁዶች የሰጡን መጽሐፍ ነው። እኔ አይሁዳዊ አይደለሁም እኮ ኢትዮጵያዊ ነኝ። ስለዚህ ከዚህ በኋላ ጥያቄ ስጠይቅ ለመሟገት ቁርአንን መጽሐፍ ቅዱስን እንደ ማስረጃ አታምጣ። ለዚያ ነው አምጣ ብዬ ያፋጠጥኩህ ማለት ነው። አታመጣም ብትሞት አላመጣም። አንተ ስጠኝ። ዘን ምን ያደረገ ይሄ ሰውዬ መጽሐፍ ቅዱስን አነሳለሁ። በዚህ ነው የተናደድኩት። ይሄ አይደለም ማን ነው እኮ ያንተን ተውራት ዘን የሚሆነው። ቆይ አዳም ተረጋጋ። ስለዚህ ጥያቄ እና እስክመልስ ድረስ አዳምጥ። አቅም ስጠፋ ስለምታስወጡ እኮ ነው። ለዛ ነው አምጣ። ምን አልከኝ? አይ አቅም ስታጡ ስለምታስወጡ ነው ከላይ። ለዛ ነው አምጣ ያልኩ ማስረጃ ቶሎ ቶሎ ማውራው። ከአንተ ጋር ማውራት ራሱ አቅምን ማውረድ ነው። ያለ ማስረጃ እያወራህ ጭራሽ አቅም ስታጡ ልታወርዱና አለ። አቅም ስታጡ የእናንተ አቅም ያለ ማስረጃ መቀደድ ነው። ይህ ከሆነ አቅም ይቅርብኝ። አቅም ወላሂ ላዚ እንዴ የሙሴ መጽሐፍ አላቸው አለ። ከዛ ሚዛን ማንን አደረገ? መጽሐፍ ቅዱስ ነው። 5 ኦሪቶች አሉ ወይ? ካልሆነ የለም ሌላ እኮ ነው ተውራት። እንደዛ ከሆነ በራስህ በዛ በመጣበት እንትን ሙሴ እንደጻፈው ማስረጃህን አውጣ። ወፍ የለም። ማን የጻፈልህ? አይሁዶች። ታዲያ አይሁድ የጻፈው መጽሐፍ ለምን ወደ ነብያት ታስጠጋላችሁ? ሙሴ ጻፈው ለምን ትላላችሁ? የጌታ ሰዎች እስሚዞ ሰላም አለይኩም። ወአለይኩም ሰላም። ሰላም አለይኩም። ሁሱ እንዴት ነህ? ደህና ነው። እሱ ጥያቄ ነበረ። እሺ ጠይቁ። እሺ ጥያቄሽ ምንድን ነው? አይሰማም? ሰማ። እሺ አላህ ከአርሽ በላይ ነው ሁሉም ቦታ የለም ይላሉና ይከራከራሉ። ምን ትላለህ በዚህ ላይ? እኔ ምንም አይደለም። አላህ ራሱ ታለ ጉዳይ አላህ الرحمن وعلى العرش استوى ብሏል። الرحمن ወዘኛው አምላካችን አላህ ከአርሽ በላይ ከፍ ብሏል ይላል። ማለት ሁሉም ቦታ የለም ነው። በእውቀቱ ሁሉም ቦታ ያካበበ ነው። በእይታ ሁሉም ቦታ ያካበበ ነው። ሙሳ አለይሂ ሰላም ብላለ إنما إلهكم الله لا إله إلا هو وسع كل شيء علما። አምላካችሁ እርሱ አላህ ነው። እርሱ በስተቀር ሌላ ማንም አምላክ የላችሁም ካለ በኋላ ሁሉን ቦታ እውቀቱ ያካበበ ሆነ እያለ ይናገራል። አላህ ሱብሓነሁ ወተዓላ እውቀቱ ሁሉን ቦታ ያካበበ ነው። እርሱ የሚሰወር ቅንጣት የለም። ማንግስት ላይ እንዳለ ምን እንደሚሰወርበት የለም። እዚህ ለምሳሌ ይላል አብዱላህ ብን መስዑድ የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ሲናገሩ አላሁ ፊ ሰማእ ወዒልሙሁ ፊ ኩሊ መካን ወላ የኽፋ ዐለይሂ ሸይኡን ሚን አምሪኩም አለ። አላህ ከሰማያቶች ሁሉ በላይ ነው፣ እውቀቱ ደግሞ ሁሉን ቦታ ያካበበ ነው፣ ከስራቸው ቅንጣት እንኳን የሚደብቅበት የለም ይላል። ኤኖሽ እሺ ጀዛከላሁ ኸይር። ሰላም ሁሴን። ሰላም። እሺ እንዴት ናችሁ? ሁሉም ሰላም ብያለሁ። አለን ሰላም ነው አልሐምዱሊላህ። እሺ እኔ የመጣሁት ለፖለቲካ ወይም ለሌላ ነገር አይደለም፣ ትምህርትን ለማወቅ ብቻ ነው የመጣሁት። ኮሜንት ላይ እንዲሰድቡኝ አልፈልግም። ልጆች ንገራቸው እና ተማሪ ነው። ትላንት ኢንቫይሮንመንት ያልኩት ዛሬ ትምህርት ላይ የመጣሁት ስለዚህ ኮሜንት ላይ እንዳትናገሯት። የምትፈልገው መረጃ ስጠይቅ ደስ ይላል። አመሰግናለሁ። እሺ እናንተ በእግዚአብሔር ዘንድ ተሰቅሏል ወይስ አልተሰቀለም ብላችሁ ነው ወይ የምታምኑት ወይስ እንዴት ነው? ማንን በገም ጥያቄው ይቅርታ ጌታችን መድኃኒታችን ኢየሱስ ክርስቶስ በእኛ በኦርቶዶክሶች ሲል ተሰቅሏል ብለን ነው የምናምነው። መተካፈትም አዎ ተሰቅሏል፣ ለእኛ ሲል ተገርፏል። እናንተ እንዴት ነው የምታዩት? እኛ ጋር ኢየሱስ ክርስቶስ አልተሰቀለም፣ አልተገደለም። አምላክ አላህ ሱብሓነሁ ወተዓላ ይህን ግልጽ በሆነ ቃል ምንም በማያሻማ ቃል ወማ ቀተሉሁ ወማ ሰለቡሁ ይላል። አልገደሉትም፣ አልሰቀሉትም ይላል። ታዲያ ምን ሆነ ከተባለ በል ረፈዐሁ ላሁ ኢለይህ፣ በእውነትም የነፍስ አላህ ወደ እርሱ አንስቶታል ይለናል ቁርአን። ስለዚህ መሲሁ ለእነዚያ ወንበዴ አይሁዶች አምላክ አሳልፎ አልሰጠውም። አምላክ እንዲጫወቱበት፣ እንዲገሉት፣ እንዲሰቅሉት አላደረገም፣ አድኖታል። ወመከሩ ወመከረ አላህ ይላል። መሲሁን ለመግደልም ተንኮልና ሴራን አሴሩበት አይሁዶች። ወመከረ አላህ፣ አላህም ተንኮላቸውንና ሴራቸውን አከሸፍባቸው። አላሁ ኸይሩል ማኪሪን እያለ ይናገራል። ኢዝ ቃለ አላሁ ያ ዒሳ ኢኒ ሙተወፊከ፣ አንተ ዒሳ ሆይ እኔ አንተን ልወስድህ ነው አለ። ወራፊዑከ ኢለየ፣ ወደ እኔም ላነሳህ ነው አለ። ወሙጠሂሩከ ሚነ ለዚነ ከፈሩ፣ ከእነዚያ ከካዱትም ላድንህ ነው አለ። አላህ አድኖታል። ከእነዚያ ከይሁዲዎች ከግድያቸውና ከስቅለታቸው ነፃ አውጥቶታል። በሁለተኛው ሰማይ ላይ በክብር ይገኛል።
ሁለተኛው ሰማይ ላይ እንደሆነ ማስረጃ ምንድነው ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም የሶላትን ትእዛዝ ከአላህ ዘንድ ሰባቱ ሰላት አቆራርጦ በሄዱ ጊዜ ባረጉ ጊዜ በሁለተኛው ሰማይ ላይ ሲደርሱ ብለው ተናገሩ። እጠለዕቱ ፊ ሰማኢ ሳኒያ ፈረአይቱ ዒሳ ወያሕያ ዐለይሂም ሰላም ወሁማ ኢብኑል ኻላ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ወደ ሁለተኛው ሰማይ ወጣሁኝ፣ በዚያም ላይ የማርያም ልጅ መሲሁን አገኘሁት አሉ። ከዚያስ ምን ተከሰተ በመካከላቸው? ተረሐበ ቢ አሉ፣ እኔንም አቀባበል አደረገልኝ አሉ። ምን ብሎ? መርሐበን ቢነቢይ ሷሊሕ ወልአኽ ሷሊሕ፣ መልካሙ ወንድሜ መልካሙ ነቢይ እንኳን ወደ ሰማይ ዓለም መጣ ብሎ አቀባበል አደረጋላቸው። ከዚያስ አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ፣ አላህ ሰላም እዝነት በረከት በአንተ ላይ ይስፈን አላቸው። ከዚያስ ወደዓሊ ብልኸይር፣ ለእኔም ከአምላኬ ከአላህ ዘንድ መልካም ነገር እንዲገጥመኝ ጸሎት አደረገልኝ አሉ። ይህ ናቸው ነቢያቶች፣ እንዲህ ናቸው ወንድማማቾች። እና ስለዚህ በሁለተኛው ሰማይ ላይ ተገናኝተው ይሄ ተከሰተ። አመሰግናለሁ። ላለመሰቀሉ ማስረጃ አለ ልታስረዳኝ ትችላለህ? ግን ቅድም ደግሞ ማለት ነው ለልጅቷ ሙስሊም ማለት ስጠይቅ ከታች ማለት ነው አላህ ትምህርት ቤት እና ባለችው ሰዓት አንተ ኦሪት ዘፍጥረት ቁጥር 9:23 ያልከው ላይ አንተ የምታነበው መጽሐፍ እንደ ጥያቄ ማለት ነው። አንተ የምታነበው መጽሐፍ ቅዱስ ትክክለኛ የኦርቶዶክስ ካልሆነ አንተ የምታነበው የአይሁዳዎች ነው። አይሁዳና ኦርቶዶክስ ደግሞ አንድ አይደለም። ኦሪት ዘዳግም እያየሁ ነበር ከስልኬ፣ ግን ስልኬ አንድ ስለሆነ እንዴት ማንበብ አልችልም። ኦሪት ዘዳግም ምዕራፍ 23 ቁጥር 12 ላይ ይገኛል። ላንብብልሽ ወይስ የአይሁዶች? አንተ የምታነበው የኦርቶዶክስ መጽሐፍ 81 አድዋለሽ ኦርቶዶክስ ነው። ኦሪት ዘዳግም ምዕራፍ 23 ከቁጥር 12 ጀምሮ ይገኛል። ምን አለ? አደራ ልጆቼ ሙስሊሞች ሆናችሁ እንጂ እንዳትሞቱ እያለ ያዛል። እሺ አሳይኝ። የያዕቆብ መጽሐፍን አሳይኝ። ያዕቆብ መጽሐፍ ያዕቆብ መጽሐፍ እኮ ያዕቆብ ብላል አልከኛ። ያዕቆብ መጽሐፍ አለ የለው እኮ ያዕቆብ እስልምናን ተከተሉ ብሏቸዋል። ያዕቆብ መጽሐፍ አለው የለውም? ተመልከቷቸው ክርስቲያኖች። በማን በክርስትናው ነው በእስልምናው? በሁለቱ እኮ በእኛ አለው ብሎናል እያልክ አይደለ? አንተ እያልክ ያለው አላልኩም። መጽሐፍ አለው አልኩኝ እኮ። እሺ ራስህ እስልምናን ተከተሉ ያለ ከመሐመድ ውጭ መጽሐፍ አለው ወይስ ያዕቆብ መጽሐፍ አለ የለውም? ያዕቆብ መልእክት አለ። ለምሳሌ በእኛ ያዕቆብ የዮሴፍ አባት የጻፈው ያዕቆብ መልእክት መጽሐፍ አለ። ያዕቆብ አባት የጻፈው ነው የዮሴፍ አባት። ያዕቆብ መልእክት ላይ ማየት ትችላለህ። የዮሴፍ አባት የጻፈው መጽሐፍ ነው ወይ ያዕቆብ? አይደለም፣ ሌላ ያዕቆብ ነው። እሺ ያንኛው እኛ ጋር ስትመጡ ጊዜ ነብያቶች ሁሉ ቃል በቃል ሙስሊሞች ሁሉ ብለው እሺ እኔ ዋሳይኝ እስቲ ማስረጃ ካንተ። እሺ ወያዕቆብ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ያዕቆብ ልጆቼ አደራ ሙስሊሞች ሆናቸው እንጂ አትሙቱ አላቸው ይላል። እሺ አሳይ ማስረጃ። ሱረቱል በቀራ ምዕራፍ 2 ቁጥር 89። እሺ ሱረቱል በቀራ መቼ ነው የወረደ? መሐመድ ሲመጣ የመጣ ከዛ በፊት ያዕቆብ ያለ ስንት ዓመት ይበላለጣሉ? ከክርስቶስ በፊት ነው ያዕቆብ። ከክርስቶስ በፊት ነው ያዕቆብ። ከክርስቶስ በፊት ከስንት ዓመት በፊት? ከክርስቶስ በፊት የመጣ ነብይ አይደለ? ስንት ዓመት በፊት? አመቱን ማን ያልነበርኩም አልቆጠርኩኝም፣ ብቻ ይበልጠዋል። ወደ ግር ተፈላሰፍ ትመጣለህ። ሊወራ ሰላም እንዴት ታውቂያለሽ? አረ የኔ እንግሊዝ አድርግ ወጣ ብቻ በጣም እንዴ ክርስቲያኖች ጥያቄ ጠይቁና ስለ እስልምና ግን ከእስልምና መረጃ አንፈልግም። ታዲያስ እኛ ግን ስለ ክርስትና ጠይቀን ወላሂ ከመጽሐፍ ቅዱስ ነው የምንጠይቃቸው። ከሌላ መጽሐፍ አንተ አንላቸውም። ብንላቸው አንድ ጥያቄ መልሱ ያቻው አይደለ? አንድ ሙስሊም አይታቸው ጥያቄ ጠይቁ ግን ከመጽሐፍ ቅዱስ ውጭ ስጡ ይሲል አይነ አላማው ማሳወቅ ነው ሌላ አይደል? እኛ ጋር መተ ጥያቄ ጠይቁና ግን ከቁርአን ከእስልምና ስለ እስልምና ጥያቄ ያለኝ ይላል ጠይቀን ከእስልምና መረጃ መጭ ግን አልፈልግም። ታዲያ ከየት ልስተ ይሄ መማማር ሳይሆን ራስ እንትን ማለት ነው።
ጥያቄ ያለ ካለ መቀጠል ይችላል። ሰላም አለይኩም ሁሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። አንድ ሙስሊም ሰው ማለት ነው የሴቶች የውበት ሳሎን ከፍቶ እዛ ሴቶች የውበት ሳሎን ላይ ደግሞ ላይክ ቅንድብ መቀንደብ፣ ጥፍር መሰካት፣ ጸጉር ማድረግ ምናምን አለና እሱ ያን ስራ ሳይሰራ ሌላ ሰው በስሩ ቢያሰራ እንዴት ይታያል? አይሆንም መቻል ቅንድብ መቀንደብ ሐራም ነው። ነብያችን ሰለላሁ ዐለይሂ ወሰለም ከልክለዋል። ሐዲስ ላይ ምን ሲል መጥቷል? ነሃ ረሱላህ ሰለላሁ ዐለይሂ ወሰለም ለዐነ ረሱላህ ሰለላሁ ዐለይሂ ወሰለም አናሚሳ ወልሙተነሚሳ ወልዋሲላ ወልሙስተውሲላ ወልዋሽማት ወልሙስተውሽማት ወልሙተፈልጃት። ቅንድብን የምትቀነድብና የምታስቀነድብን ሴት ነብዩ ሰለላሁ ዐለይሂ ወሰለም ረግመዋት። ጸጉርን የምትቀጥል የምታስቀጥልን ልክ እንዲሁ ዊግ ማለት ነው። ልክ እንዲሁ ንቅሳት የምትነቅስን የምታስነቅስን፣ ፍንጭት የምትፈነጭን የምታስፈነጭን አሉ። ጥርስን የሚፈነጩ ሰዎች እነዚህ የተረገሙ ናቸው። የተረገመ ነው ሲባል ምን ማለት ነው? ነብዩ ሰለላሁ ዐለይሂ ወሰለም ተራጋሚ ሆነው ነው? አይደለም። ታዲያ መልእክቱ ምንድን ነው ከተባለ እነዚህን ስራ የሚሰራ ሰው ትልቅ ወንጀል ላይ እንደወደቀ ለመግለጽ የግነት መግለጫ ነው። ቁርአንና ሐዲስ ላይ አላህ እንዲህ ያደረገን ሰው ረግሞታል፣ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ያደረገን ሰው ረግሞታል ከተባለ ይህ ወንጀል ከታላላቅ ወንጀል መሆኑን ለማሳየትና ለመግለጽ ነው። ለታቸዋል እና ያ ነው እንዳጠቃላይ። ይሄንን እኔ ባልሰራም እንኳን ከታች ያለን ሰው ቀጥሬ ማሰራት አይቻልም፣ አይፈቀድም። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ብለዋል፣ ኢነላሃ ኢዛ ሐረመ ሸይአን ሐረመ አክለ ሰመኒሃ። አላህ አንድን ነገር እርም ካደረገ የዚያን ነገርንም ዋጋ መብላትን እርም አድርጓል። መቀንደብ ሐራም ከተደረገ በዚያ የሚመጣ ገንዘብን መብላት አይቻልም፣ ክልክል። እሺ ሁለተኛው ጥያቄ ደግሞ ሽንት ቤት ውስጥ መላኢካ አይገባማ? ጨርሽ ጥያቄሽና ልመልስልሽ። እና ሰው ሲሞት ምናምን እዛ እንዴት ገብቶ ሩህን ያወጣዋል ነው? እሺ መልአክ የት ነው የማይገኙት የሚለውን በተመለከተ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። መልአኩ ጅብሪል ዐለይሂ ሰላም ነግሯቸው ከአላህ ሱብሓነሁ ወተዓላ ዘንድ ተልኮ መልአኩ ጅብሪል ነቢዩ ሰለላሁ ዐለይሂ ወሰለምን በዚህ ሰዓት እመጣለሁ ብሎ ቀጥሯቸው ነበር። በዚያ ሰዓት ቁጭ ብለው ቤት እየጠበቁት ነበር። ነገር ግን መልአኩ ጅብሪል ዐለይሂ ሰላም ዘገየ ከሰዓቱ። ነብዩ ሰለላሁ ዐለይሂ ወሰለም ሲጠብቁት በተናገረበት ቃል እንዴት ቀረ ጅብሪል ብለው ማሰብ ሁላ ጀመሩ። ታቻለ አይደል? በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ቤታቸው ተቀምጠው ሳሉ ውጭ ላይ መልአኩ ጅብሪልን ተመለከቱት። አልገባም፣ በዚያ ውጭ ቆሟል። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ወደ ውጭ ወጡ። ጅብሪል ምን ሆነ ዘገየ አሉት። የዘገየሁት ቤት ውስጥ ውሻ ስላለ ነው አላቸው። ከዚያ ቀጥሎ ምን አለ? ፈኢና መዓሽረል መላኢካ ላ ነድኹሉ በይተን ፊሂ ኪላብ ወተማሲል አለ። እኛ መላእክቶች ምስልና ውሻ ካለበት ቤት አንገባም አለ፣ አንገኝም አለ። ለምን ከተባለ ውሻ ከአፉ የሚወጣው ልጋጉ ወይም ለሃጩ ነጃሳ እዚያ ቤት ውስጥ ከተቀመጠ ያንጠበጥቧል ነጃሳውን። መላእክቶች ደግሞ ጠሃራ ቦታ እንጂ ነጃሳ ቦታ ላይ አይገኙምና እንጂ ውሻን አፈጣጠሩ ፍጥረቱን ጠልቶ አይደለም ኢስላም። ገብታችኋል? ለዚያ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ስለ ውሻ ኢዛ ወለገ ልከልቡ ፊ ኢናኢ አሐዲኩም ፈግሲሉሁ ሰብዐን አወላሁነ ቢቱራብ ወአኺሩሃ ቢልማእ አሉ። ውሻ በሆነ ዕቃ ላይ ልጋጉን ለሃጩን ቢያስነካባችሁ 7 ጊዜ ጠቡት። የመጀመሪያውን አንዱን በአፈር ፈትጋችሁ ከዚያ 6 ጊዜ በውሃ ብለው ተናገሩ። ከዚህ አንጻር ነው መላእክቶች ንጹህ ናቸው፣ ንጹህ ቦታ እንጂ አይገኙም። ቆሻሻና ርኩስ ቦታ ላይ አይገኙም እነርሱ። ታዲያ በዚህ ጊዜ መላእክቶች ሲል ዓሙን ዩራዱ ቢሂ አልኹሱስ ሚል ቃዒዳ ነው በኢስላም። ቃሉ ጥቅል ንግግር ነው፣ የታሰበበት ግን የሆኑ ነጠላ ናቸው። ገብታችኋል አይደል? ዓሙን ዩራዱ ቢሂ አልኹሱስ ቃሉ ጥቅል የሆነ ንግግር ሆኖ ሳለ ነገር ግን እንትን የሚለው አይደለም። ለምሳሌ መለኩል መውት ብንወስድ እሱን ያጠቃልላል ወይ? አያጠቃልልም። መለኩል መውት የትኛውም ስፍራ ይሁን ሰውየው ሩሑን ያወጣዋል፣ የእድሜው ጊዜ ከደረሰበት በዚያ ቦታ። ከዛሊክ ልክ እንዲሁ መልካም ስራንና መጥፎ ስራን የሚጽፉ መላእክቶች፣ እነዚህም የትኛውም ስፍራ ቢሆን ሰውየውን
ያገኙታል። አላህ ስብሐነሁ ወተዓላ በቁርአን ላይ ሲናገር ምን ይላል? ወኢነ ዐለይኩም ለሓፊዚነ ኪራመን ካቲቢነ ያዕለሙነ ማ ተፍዐሉን አለ። በእናንተ ላይ ተጠባባቂ መላእክቶች አሉ፣ የተከበሩ የሆኑ ጸሐፊዎች የምትሰሩትን ሁሉ ያውቃሉ አለ። ያችሁ ስራን ብቻ ሳይሆን ንግግራችንንም እንደሚሰሙና እንደሚጽፉ ይናገራል። ሌላ ቦታ ላይ ማ የልፊዙ ሚን ቀውሊን ኢላ ለደይህ ረቂቡን ዐቲድ ይላል ሱራ ቀፍ ላይ። አንድ ሰው ምንም አይነት ንግግር አይናገርም ከእርሱ ዘንድ ተጠባባቂ መላእክቶች ያሉ ቢሆን እንጂ ይላል። ቅድም ስራን አለ፣ ያውቃሉ የምትሰሩትን ሁሉ አለ፣ እዚህ ደግሞ የምትናገሩትን ሁሉ አለ። ስለዚህ የሰው ልጅ ማንኛውም የሚናገረውንም ሆነ የሚሰራውን እነዚህ መላእክቶች ያውቃሉ። የውስጣችንን ያውቃሉ? ያንን አላህ ሱብሓነሁ ወተዓላ ብቻ ነው የሚያውቀው። ያችሁ ያንን አላህ ብቻ ነው የሚያውቀው። እሺ እና እነዚህ መላእክቶች አይገኙም ሲባል ጊዜ እነ መልአኩ ጅብሪል ምናምን አይነቶችን እንጂ ጅብሪል ነው ቃሉን የተናገረው እንጂ ሌሎችን መላእክቶች አይደለም። መልካም ስራ የሚመዘግቡትና ልክ እንዲሁ ደግሞ ሩህን የሚያወጣውን መልአክ የሚያጠቃልል አይደለም። እሺ እሺ እሱ ጀዛኩላ ኸይር። ሰላም አለይኩም። ወአለይኩም ሰላም። እሺ ሊወራ ጥያቄ አለሽ? መጠየቅ ትችላለሽ። ጥያቄ አለሽ? ሰላም እሱ እንዴት ነህ? ሰላም ደህና ነሽ? አለሁ ደህና ነኝ። ዛሬ እንኳን ጥያቄ የለኝም። ችግር የለም። አብሽሪ። አስተናግዳቸው። ቆይ ትንሽ ደቂቃ من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم يالا ማንነቱን ነግሮታል ወይ? አዎ ሙሐመድ ሆይ እኔ ገብርኤል ነኝ አንተ ደግሞ የአላህ መልእክተኛ ነህ ብሎ አናግሯቸዋል። ይሄን ማስረጃ ማየት ትፈልጋለች? አሳይ እስቲ ነበር መሰለኝ። አሳይና ማስረጃው ማለት ቁርአኑ ሲጻፍ ምን ማስረጃ ይችላል? ሰላም ነህ ወንድሜ? ሰላም እንዴት ነሽ? እግዚአብሔር ይመስገን ሰላም ነኝ። እኔ የጠየኳት እንትን ቁርአን ሲወርድ ከነብዩ መሐመድ በስተቀር ሌላ ሰው ምስክር አለ ወይ? አጠገባቸው ምስክር ነበር ወይ? እንደገና ደግሞ አንድ ጥያቄም ልደምልህና ላቁም። ሙሴ ሙስሊም ነው ስትል ሰምቻለሁ። እስራኤልን ከግብፅ ሀገር መርቶ የመጣው ሙሴ እስራኤልን መርቶ ወደ እርስታቸው የመራቸው እሱ ነበረ። ታዲያ እንዴት ሳይቀበሉትና አይሁዶች ናቸው እነሱ እሱም የተነሳ ዝርያው ከአይሁድ ነው እና እንዴት ታዲያ አይሁዶች ሙስሊም ሳይሆኑ የእሱን ሃይማኖት አልነበር የሚከተሉት? እንዴት ሙስሊም ተቀበሉታል? ሙስሊም አሁን እኮ አይሁድ አለ አይሁድ የሚለው ሃይማኖት መጠሪያ አይደለም። አሁን ድረስ የአይሁድ እምነትን ነው ያህዌ ነው የሚያመልኩት እነሱ። አዳምጪኝ። አይሁድ የሚለው የእምነት መጠሪያ አይደለም መጽሐፍ ቅዱስ ላይ አይደለም። እምነታቸው ግን የሚያምኑት ግን ያህዌ ነበረ። ልመለስ? እሺ አይሁድ በመጀመሪያ የሙሳ ተከታዮች የሙሴ ተከታዮች እስልምና ለምን አልተቀበሉትም? በደንብ አድርገው ተቀብለውታል። ማስረጃ ራሱ ሙሴ ምን አላቸው? ወቃለ ሙሳ ሊቀውሚሂ ኢን ኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢን ኩንቱም ሙስሊሚን። ሙሴ ለህዝቦቹ እንዲህ አላቸው ይላል፣ ህዝቦች ሆይ በአንድ አላህ የምታምኑ እንደሆናችሁ ሙስሊሞችም እንደሆናችሁ በእርሱ ላይ ተመኩ አላቸው ይላል። በእርሱ ወደ እርሱ ተጠጉ አላቸው ይላል። አያችሁ፣ በአንድ አላህ የምታምኑ እንደሆናችሁ ሲል አንድ አላህ እንዲያምኑ ነው ያስተማራቸው። ሙስሊሞች እንደሆናችሁ ሲል ጊዜ ሙስሊሞች እንዲሆኑ ነው ያስተማራቸው። ታዲያ ህዝቦቹ አምነውለታል ወይ? ሙስሊሞች ነን ብለዋል ወይ? አዎ ብለዋል። ረበና አፍሪቅ ዐለይና ሰብረን ወተወፈና ሙስሊሚን አሉ የሙሴ ህዝቦች። ረበና አፍሪቅ ዐለይና ሰብረን፣ ጌታችን አላህ ሆይ በእኛ ላይ ትዕግስትህን አፍስስልን አሉ፣ ታጋሾች አድርገን ማለት ነው። ወተወፈና ሙስሊሚን፣ ሙስሊሞች አድርገህም ግደለን አሉ ይላል። ስለዚህ ሙሴ ወደ እስልምና ጥሪ አድርጎላቸዋል፣ ሙስሊሞች ነን ብለው ተናግረዋል። ይሄ ነው። አይሁድ የሚለው የሃይማኖት መጠሪያ ነው ወይ? የሃይማኖት መጠሪያ አይደለም። አይሁድ የሚለው ይሁዳ ከሚል የተያዘ ነው። የያዕቆብ ልጅ ነው፣ ታውቂያለሽ። እሱ ከእርሱ ዘር የተመዘዙ ስለሆኑ የአይሁድ ተባሉ እንጂ አይሁድ የሚባል ሃይማኖትን አምላክ እግዚአብሔር የትኛውም ቦታ ላይ አይሁድ የሚባል ሃይማኖትን ተከተሉ ብሎ የደነገገበት ቦታ የለም። ወንድሜ አንድ ነገር ልጠይቅህ። ያዕቆብን ነው እግዚአብሔር ስምህን ለውጠዋለሁ አለውና እስራኤል አለው። እስራኤል ማለት እግዚአብሔርን የሚያመልክ ህዝብ ማለት ነው ብሎ ነገሩታል።
እንደገና ደግሞ አንድ ጥያቄ ልጠይቅህ። ከቁርአን ከመምጣቱ በፊት በአንተ መጀመሪያ እምነት ሙስሊም ነው ስትል አንድ ጊዜ አዳምጬሃለሁ። ቁርአን ከመምጣቱ በፊት አንድ መጽሐፍ እስቲ አሳየኝ። እንትና በሙስሊም ሆነው ሲያመልኩበት የነበረ የተጻፈ ምን አገናኘው? ጥያቄው ስህተት ነው። መጽሐፍ መኖር አለበት የሚላል ነው አይደለም። ከቁርአን በፊት ሲያመልኩ አላህን ሲያመልኩ እንደነበሩ ከቁርአን በፊት ነው ማለት ከክርስቶስ ልደት በፊት ያሉ በኦሪቱ ዘመን ያሉ ማለት ነው። እነሱ አላህን እናመልካለን ሲያመልኩ እንደነበረ የሚያሳይ አንዲት ነገር እስቲ አሳይ። ቁርአን ምንድነው? መጀመሪያ አውቀሻል? ተረድተሻል? ቁርአን ማለት ለነብዩ መሐመድ መጀመሪያውኑ የኦሪቱ መጽሐፍ የወረደው ለአይሁዶች ነው። ከዛም አልወረደላቸውም። አይወለሽ አይሁዶች የሙሴ ተከታይ ነን ብለው አይሁድ የሚባል እምነት የለም አልኩሽ እኮ ሲጀምር። እሱን ማጽደቅ ትችያለሽ። አይሁድ የሚባል እምነት ሳይሆን ይሄ እንትናቸውን የሚያመልኩት የነበረው ያህዌ ነው፣ እግዚአብሔር ነው። መጽሐፋቸውን የበፊት ታሪካቸውን ስታይ እግዚአብሔር ነው እያመለኩ የነበሩት። አላህ የሚጠሩት አካል አልነበረም። አዳምጪ፣ ልመልስልሽ። አዳምጪ። አይሁዶች አምላካቸውን አላህ ብለው ይጠራሉ። ከፈለግሽ ላሳይሽ መጽሐፋቸው ያሉ አሁን ሳይሆን በኦሪቱ ዘመን ያሉ መጽሐፎች ነው። በኦሪቱ ዘመን ያሉት መጽሐፍ ላሳይሽ። ምን ይላል? ኦሪት ዘፍጥረት ምዕራፍ 1 ቁጥር አረብ ሀገር ላይ ክርስቲያኖች አይሁድና ክርስቲያኖች እንዳሉ ታውቂያለሽ አይደል? በስርዓት ነው የሚያሉት እዛ ነኝ። አዎ በጣም ጥሩ። እነዚህ አካሎች አምላካቸውን ማን ብለው እንደሚጠሩ አሁን የራሳቸውን መጽሐፍ ቅዱሳቸውን ላሳይሽ ነው። ለምሳሌ አንድ ነገር ለምሳሌ እንትኖች ግብጾች እንደሚጠሩ አውቃለሁኝ። ግብጾች ማለት ነው። እኔ አሁን እየተናገርኩ ያለሁት ስለ ግብጾች ሳይሆን አይሁዶች መጀመሪያ የመጽሐፍ ሰዎች የሚላቸው እነሱን ስለሆነ ማለት ነው እኮ የአይሁዶችን ብሉይ ኪዳን የነሱ ነው አይደለ? አዎ ብሉይ ኪዳን የነሱ ነው። አዎ ብሉይ ኪዳን ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ነው። አሁን ላሳይሽ ነው ማን ብለው አምላክን እንደሚጠሩ። እሺ አሳይ። አሳይሽ። ያ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምን ይላል? ፊል በድኢ ኸለቀ አላሁ ሰማዋት ወልአርድ፣ አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1። ወደ አማርኛ ልቀይርላችሁ። ያው ሁስዬ የምን መጽሐፍ ነው ያለሽ? ነው መጀመሪያ አስረዳ። ብሉይ ኪዳን መጽሐፍ ቅዱስ። እሺ ሌላ ጥያቄ አለሽ? ቆይ አንብብልኝ በአማርኛ። እሺ የሐዋርያት ሥራ ነው? ይሄ ብሉይ ኪዳን ነው። ብሉይ ኪዳን እኮ ብሉይ ኪዳን የሐዋርያት ሥራ ነው። ይሄ እንትን ኦሪት ነው። ኦሪት ዘፍጥረት ላይ ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1። እሺ አንብብልኝ። ፊል በድኢ ኸለቀ አላሁ ሰማዋት ወልአርድ። እሱ የአረብ ነው፣ አይሁዶች አይደለም ማለት ኮሜንት ላይ የአረብ አይሁድ አለ የለም ያለ ማን ነው? ኧረ ተው ትንሽ ከፍ በሉ፣ ትንሽ ከፍ። ወንድሜ አንድ ጥያቄም ልጠይቅህ። እሺ አይሁዶች በዚያን ጊዜ በነበሩ በኦሪቱ ዘመን ማለት ነው። በኦሪቱ ዘመን አላህ ብለው የሚያምኑበት መጽሐፍ ይኖራቸዋል አይደለ? አሁን እናገኘሽው የአይሁዶች መጽሐፍን አሳየኝ ያልሽኝ፣ የአይሁዶች መጽሐፍ ደግሞ ምንድነው? ብሉይ ኪዳን ነው። አላህ የሚለማ በእነሱ በዕብራይስጥ ነው የተጻፈው። አላህ የሚል ቃል ያህዌ ነው አለ። ከላውቅሻለሁ በይ እባክሽ። አላህ አሳይቼ አንቺ እኔ አላውቅምና ነው በይ። የሚያነቡ ልጆች ካሉ ራሴ ያነባለሁኝ። እሺ አረብኛ አረብኛ አላነብም። ዕብራይስጥ ነው የምትችይው? ላውጣለሽ፣ ችግር የለውም። ታነቢያለሽ? ዕብራይስጥ ትችያለሽ? ዕብራይስጥ አልችልም፣ ግን አስተርጉሜ ነው በእንትን ጉግል አስተርጉሜ ነው። ኦኬ። ስለዚህ አማርኛ ነው የምትችይው? አማርኛ እችላለሁ። እሺ በኦሪቱ ማለት የኛ መጽሐፍ ማለት ነው። ኦሪት የተነገረው በአማርኛ ነበር? ዕብራይስጥ ነው።
በጣም ጥሩ። በብሉይ ኪዳን ዘመን አምላክን እግዚአብሔር ብለው ይጠሩ ነበር። በኦሪት ዘመን ጥሩ ያህዌ ነው የሚሉት እያለች ነው። ያ እግዚአብሔር አምላክ አልነበረም የዛኔ ማለት ነው። ያ እግዚአብሔር ላይ መልሽ ጥያቄውን እግዚአብሔር ብለው ይጠሩ ነበር በኦሪት ዘመን። በኦሪት ዘመን እግዚአብሔር ነው አንድ አምላክ እግዚአብሔር ያህዌ ማለት እግዚአብሔር አይደል እንዴ? በአማርኛ ሲመጣ ነው እግዚአብሔር አላህ ማለት ነው። በአማርኛ በእኛ ሁሉም በራሱ ቋንቋ ስም ይሰጠዋል። በአማርኛው ነው እግዚአብሔር ብለን የምንጠራው። በአረበኛ አላህ ግን አትከፈይ። በጣም ጥሩ። ስለዚህ አዳምጪ፣ ቀስ በይ። ስለዚህ በአረበኛ አረብ ያሉ አይሁዶች አምላክን ማን ብለው ነው የሚጠሩት? የተለያየ ስም አለው። አሁን ለምሳሌ ማለት አረቦች ራሳቸው አሁን ለምሳሌ ለኢየሱስ ራሱ የሚሰጡት ስም እግዚአብሔር ያህዌ ስለዚህ ሰድረ ማለት አይቆይ ምሪቅሽ ስላ ያህዌ ነው ማለት እንዴት ነው የሚጠሩት? የአምላክን ስም አረቦች ያህዌ ይሉታል። አይደል? መጽሐፍ ላይ እንደው ታሳኛለሽ። እኔ አረብኛ አላነብም፣ ግን አረብ እስልምና የመሰረተ ስለሆነ አላህ ነው የሚሉት። ምንድነው ያው አላህ የሚሉት እንትኖች ግብጾች ብቻ ናቸው። እስልምና ስለመጣ ከአረብ አላህ ነው የሚሉት። በቃ አይደለም፣ ግብጾች ብቻ ናቸው። ግብጾች ብቻ ናቸው እንደዛ የሚሉት። ሌታ የማርያም ክርስቲያን ሙስሊም ነሽ? ኦርቶዶክስ ነኝማ። ኦኬ፣ ታዲያ ግብጾች ብቻ ናቸው አላህ የሚሉት። ሌላ የትኛው አረብ ነው አላህ ብሎ የሚጠራው እግዚአብሔርን ንገሪኝ። ብቻ እስልምና የመጣው ከአረብ አይደል እንዴ? እስልምና አላልኩሽም፣ ክርስትና ነው። አምላክ የአረብ አይሁዶች ክርስትና ነው እንዴ ያልሽው? ይቅርታ አልሰማሁሽም። እንደዛ ልክ ነሽ። የአረብ ክርስቲያኖች አላህ ብሎ የአረብ ክርስቲያኖች አላህ የሚለው ይሄ ሙስሊሞች ግን አላህ ነው የሚሉት፣ ሌላ ነገር አይሉም። አዳምጪ ሼማል። የአረብ ክርስቲያኖች መጽሐፍ ቅዱሳቸው ላይ የአረብ አይሁዲዎችን መጽሐፍ ቅዱሳቸው ላይ የአምላክ ስም ማን ነው የሚለው ንገረት። የአረብ ክርስቲያኖች ያህዌ ነው የሚሉት። ማስረጃዎችና መጽሐፍን አሳየን እስኪ። ስራ ላይ ነኝ ያለሁት። እዚያ የለም አጠገብ። ችግር የለውም፣ እኔ ስራ የለኝም። ችግር የለውም። ስልክ ይዣለሁ። የት ጋር እንደምገባ ንገሪኝና እኔ የገባ ይልክፈትሽ። ያላ የት ጋር ልግባ? እንደ እዚህ ጋር እየተሳደብክ ያለው ገና አንተ አስተምረን እንጂ እየተሳደብክ አትበል። ሁለት ሴት ነህ። ክርስትና ይጠፋል ምናምን እያልክ አይደል እንዴ? አውጭሻ ክርስትና ጠፍቶ እስልምና ሲኖር እናያለን። አውጭሽ ታውጫለሽ ማስረጃ በእንግድነት ታውጫለሽ ማስረጃ ምንድን ነው የማስረጃ ያልከውን ነው? የአረብ ክርስቲያኖች ቲክቶክ ላይ እኮ ነው የምታወራው፣ ሁሉም ያውቃል። የአረብ ክርስቲያኖችና ይሁዶች አምላክን የአረብ ክርስቲያኖችና ይሁዶች አምላክን ወደድክም ጠላህም የአረብ ክርስቲያኖችና ይሁዶች አምላክን ማን ብለው እንደሚጠሩ ከፍተሽ አሳይን። ያህዌ ነው የሚሉት ብለሽናል። ታሳይናለሽ? ያህዌ ነው የሚሉት አስተማሪዎቻችን ነግረውናል። እና መዝሙረ ያሬድ ነው ነግረውናል። አሳይንሽ ማስረጃ አልያዝኩም አልኩ እኮ አሰማኝም እንዴ? እሺ እኔ ይዣለሁኝ። የቱ ጋር ላውጣ? ስራ ላይ ነኝ ያለሁት። እሺ እኔ ስራ የለኝም። የቱ ጋር ላውጣ? ካላየሁት ቦታውን ካላየሁ አላውቀውም። እሺ እኔ እያሳየሁሽ ከፍቼ ችግር የለውም። ከዛ እዚህ ቦታ ላይ ግባና አውጣ በይ። እሺ አንተ አሳየን፣ በቃ አንተ አሳየን። እሺ እሺ እኔማ ቅድም አሳየሁሽ። አምላክን ስም የመጽሐፍ ቅዱስ አላህ ብሎ ነው የሚጠራው። መጽሐፍ ቅዱስ የኛ መጽሐፍ ቅዱስ ያ ኧረ እናት አታስቀን በእናትህ። አንተ በጣም አውቃለሁ ብትል መሐመድን አንተ እኮ ጦጣ። እሺ ለማንኛውም ወላሂ የአረብ አይሁዲዎችና ክርስቲያኖች አምላክን አላህ ብለው ነው የሚጠሩት። መጽሐፋቸውን እንዳሳየዋችሁ ነው። ኢየሱስ ክርስቶስ ራሱ አምላክን አላህ ብሎ እንደሚጠራ ታውቃላችሁ። እስኪ መጽሐፍ ቅዱስ አሳየኝ። መጽሐፍ ቅዱስ ላይ በአማርኛ የተጻፈው ላይ ወይም በእንግሊዝኛ የተጻፈው ላይ አላህ የሚለው ቃል አሳየኝ። መጽሐፍ በአማርኛ የተጻፈው ላይ አላህ ብሎ አሳየኝ። ክርስቲያኖች አማርኛው ላይ የአረብ ክርስቲያኖች ማለት አረቦች አማርኛ እንደሚረዱት የአረብ አይሁዶች አሉ፣ የአረብ ክርስቲያኖች አሉ። አማርኛ ነው የሚረዱት። ነገር ያለው ይችላል አላህ ይላል። ሌሎቹ ግን ያህዌ
ማን ብለው ነው የሚረዱት? ሁስዬ ከፍታ አሳያት ማለት ነው። እስቲ እኮ አሳየኋት። አሁንም ደግሜ ላሳያት። እሺ እሺ፣ ለኩም አሳያታ። የግብጽ ነው የግብጽ አይደለም። ረበፈጣሪ አረበኛ የግብጽ ቋንቋ ብቻ አይደለም፣ ዓለም ላይ ያለ የነሱ መጽሐፍ ላይ ብቻ ነው ያለው። ዓለም ላይ ያለ አረብ ግብጽም ላይ ያለ፣ ሶሪያም ላይ ያለ፣ ሉብናን ላይ ያለ፣ ሁሉም ቦታ አለ። ገብቶሻል? እነዚህ የአረብ ክርስቲያኖችና አይሁዲዎች መጽሐፍ ቅዱሳቸው ላይ የአምላክ ስም አላህ ነው የሚለው። ላሳይሽ ፈልጊያ? አዎ አሳያት ሲር ፕሊስ። በቃ አሁን ላሳይሽ። አሁን ላሳያችሁ። ኦሪት ዘፍጥረትን ላሳያችሁ። ከአዲስ ኪዳን ከብሉይ ኪዳን ከፈለጋችሁት ላሳያችሁ። ከአዲስ ኪዳን ከብሉይ ኪዳን የኢጂፕቶቹ ነው ከፍቶ የሚያሳየኝ። ያሽለስ ንገር ከየትኛው እንደምታሳያት ፕሊስ። ያው ኦሪት የአረበኛው መጽሐፍ ቅዱስ ላይ አልኪታቡል ሙቀደስ ይላል። መጽሐፍ ቅዱስ ይላል እዚህ ጋር ላሳየሽ። ያው መጽሐፍ ቅዱስ ይላል እዚህ ጋር አልኪታቡል ሙቀደስ ያው መጽሐፍ ቅዱስ ይላል እዚህ ጋር ገብቶሻል? የአረበኛው መጽሐፍ ቅዱስ ላይ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምን ይላል? ያው ፊል በድኢ ኸለቀ አላሁ ሰማዋት ወልአርድ ማለት ነው። አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል። ይህ ብሉይ ኪዳን ነው። ከአዲስ ኪዳን ደግሞ አንድ ላሳይ። ይሄ ከአዲስ ኪዳን እንደሳይሽ ከአዲስ ኪዳን ደግሞ የሐዋርያት ሥራ ምዕራፍ 2 ቁጥር 22 የሐዋርያት ሥራ ምዕራፍ 2 ቁጥር 22 يا الناس قام الآن أيها الرجال الإسرائيليون اسمعوا هذه الأقوال يسوع الناصري رجل قد تبرهن لكم من قبل الله بقوات وعجائب وآيات صنعها الله بيده في وسطكم كما أنتم أيضا تعلمون الآن أن أنت إسرائيل الجوج هو على بطرس يتشن قرين سمو የናዝሬቱ ኢየሱስ አላህ በእርሱ በኩል ባደረገለት ድንቅና ተአምር ለእናንተ የተገለጠ ሰው ነበር ይላል። ሰላም አላህ ይላል ቃል በቃል ያው አላምንም ብላ ሄደች። እሺ አሁን በቃ ምን ማድረግ አይቻልም። እሺ አመሰግናለሁ። አላህ ይስጥልኝ። መልካም አሁን ኮሜንት ላይ ራሱ እኮ ክርስቲያኖች እየመለሱለት ነው። አላህ ነው የሚሉት እያሉት ነው። الله أكبر الله በእኛ አጠራር ክርስቲያን ነው ማለት ነው። በእናንተ አጠራር ሳይሆን እና መጽሐፍ ቅዱስ ላይ እግዚአብሔር እኛ ለምሳሌ ሙስሊም ሆኑ ብሎናል። ክርስቶስን የሚመስሉ ሁላ ክርስቲያኖች ናቸው። ክርስቲያን ማለት የክርስቶስን መጽሐፍ ቅዱስ ላይ እንደሱ የሚል ካለ አሳየን ያልኩሽ። የለም እንደሱ ጭራሽ። ክርስትና የሰዎች የመሰረቱት ሃይማኖት መጽሐፍ ቅዱስ ላይ የለም ጭራሽ። ከየት አምጥተው ክርስቲያን እንዳደረጓቸው አናውቅም። መጽሐፍ ቅዱስ ላይ የለም። እግዚአብሔር ክርስቲያን ሆኑ ብሏል ወይ አላለም? ነቢያቶች ክርስቲያን ሆኑ ብለዋል ወይ አላሉ? ነቢያቶች ክርስቲያን ነበሩ ወይ አላሉ? እኔ ክርስቲያን ነው ብለዋል ወይ ነቢያቶች አላሉ? መጽሐፍ ቅዱስ ላይ ታዲያ ለምንድን ነው ክርስቲያን የሆንኩት ብላችሁ ራሳችን ጠይቁ። ምንም መጽሐፍ ቅዱስ ላይ ክርስቲያን ሆኖ የሚል ትዕዛዝ የለም። ምን ሆኖ የሚለው ያለው? እሱን የምታገኘው እሱን ሙስሊም ሆኖ የሚል እንዳለ ሳይሻለኝ አንዴት አገሽኝ። እሺ አንድ ደቂቃ ጠብቅ። ችግር የለውም። እሺ ጠብቅ።